ሌላ መንገድ አላችሁ? ተማምናችሁ ወጣችሁበት መንገድ ሌላ አላችሁ? ባላችሁበት ሁኔታ ማንኛው አባቴ ገበሬ ነው፣ እሱ ደግሞ የወይራ ጌጥ ነው። ያንን አባቴ ገበሬ ነው ካለ በዛው በገበሬ ውስጥ በእርሻ ውስጥ የተተከለው ኢየሱስ ከሆነ በዛው እኛ ደግሞ ቅርንጫፎች ነን። እናንተ ቅርንጫፎች ናችሁ። ያንን ቅርንጫፍ ውስጥ ካልተቆጠር ምን ዋጋ አለው ወዳጆቼ? እውነቴ ነው የምላችሁ። በቅርንጫፉ ግንዱ የሆነው ኢየሱስ አንተ ደግሞ ቅርንጫፍ ካልሆነ በስተቀር ወዴት ነው ጉዟችሁ? እስኪ ራሳችሁ ወዴት እንዳላችሁ መገምገም አለባችሁ። ምክንያቱም ቅርንጫፍ ውስጥ ያልተቆጠረ ሁሉም አለ። እንደዛ ብቻ አይደለም፣ ፍሬውን ያፈራል፣ ማይፈራው ሁሉም ይቆረጣል፣ ወደሚነደው እሳት ውስጥ ይጣላል። ማይፈራው ቅርንጫፍ ብቻ ተሸክሞ ቅጠል ብቻ ተሸክሞ የሚኖረው ኑሮ ከቅጠሉ ጋር የሚቀጥለው ቆጠለ የሚቀጥልበት ቅጠሉ ያን ቅጠል ይራገፋል፣ ይቆረጣል፣ ተመልሶ ወደ እሳት ይገባል ማለት ነው። ወዳጆቼ እኛ በኢየሱስ ጋር ፍሬውን ይዘን ለዘላለም የሚኖርበት ግንዱ ኢየሱስ እኛ ቅርንጫፍ ነን። አባቴ ገበሬ ያለው አባትን ጌታ ነው። ጌታ ኢየሱስ ክርስቶስ ለእኛ የምናገረው እባካችሁ ወደ እኔ ዙሩ፣ እኔ ወደ እኔ አሳርፋለሁ ያለው ያንም ድምፅ ሰጥተን መከተል አለብን። እንደ ወንድሜ ስሚ ባለሽበት ሁኔታ ላይ እዚህ ዓለም አታላይ ያጋንንት ብዙ ያታላል፣ ሁኔታን አሳይቶ ያታላል። አንድ በግ ለመውሰድ ወይ በቆሎ ወይ የሆነ ነገር አሳይቶ ጠጋ እንደምታደርገው እንደሱ እያሳየ ሊጨርስ የፈለገ ተማምሎ የወጣ በዚህ ዓለም ገዢውን በበላይ ገዢ የሆነው ኢየሱስ ባሉ ወዳጆቼ በሁኔታ አትበተኑ። ከኢየሱስ ጋር መታረቅና ከኢየሱስ ጋር